ኤልዱ ሰላም ቤተሰብ እንደምን አላችሁ? ውድ የዩቲዩብ ቤተሰቦቻችን ተከታዮቻችን እንደምን አላችሁ? እግዚአብሔር ይመስገን። ያው እኛ በጣም ደህና ነን፣ ያለ እናንተ ናፍቆትና ሀሳብ በስተቀር በጣም ደህና ነን። ያው የሰሞኑን ግርግር እንግዲህ ሁላችሁም አይታችሁታል። ከሁላችንም አቅም በላይ የሆነ ግርግር ነበረ ሲፈጠር የነበረው። በዚህ ግባ ስንለው በዚህ ግባ ስንለው በዚህና ሁሉም ነገር ከአቅሜ በላይ ሆኖብኛልና እናንተ ውድ ቤተሰቦችን ግን የምር በጣም ማመስገን እፈልጋለሁና እስካሁን ከጎናችን ስለነበራችሁ ከዚህ በኋላም ደግሞ ከጎናችን ስለምትሆኑ ከልብ አመሰግናለሁ። ብቻ በጣም ጨንቆኛል። ምን ማድረግ እንዳለብኝ አላቅም፣ ለማን ማውራት እንዳለብኝ አላቅም። በጣም ገርሞኛልም በጣም ጨንቆኛል። ምክንያቱም ሁሉም ነገር ካሰብኩት በላይ ሆኖብኛል። በዚህ ልክ ይሆናል ብዬ አስቤ አላቅም። ሁለቱ ነገር ማነው ምንድነው በእውነት አላቅም። ስለሱ ይሄን ያክል ጊዜ አብረን ቆይተን ስለሱ የነገረችኝ በቅርቡ ነው። ከጅማ ከመጣ በኋላ ነው በደንብ ስለሱ ማወቅ የጀመርኩት። ይሄን ያክል ጊዜ ምናምን እዛ ስራም እየሰራን ቆይተን ስለሱ ምንም ነገር አልነገረችኝም። ለምን እንዳልነገረችኝ አላቅም። አሁንስ መናገሩ ለምን አስፈለገ አላቅም። ያላቸው ግንኙነት ምን ይሆናል አላቅም። በጣም ግራ ገብቶኛል በእውነት። ትወደዋለች አትወደውም፣ ይወዳታል አይወዳትም፣ ምንም አላቅም እና በጣም ግራ ገብቶኛል። እና ግን ባለፈው ደግሞ ሁላችሁም አይታችኋል፣ ጓደኛዋ ጋር ተዋውቀናል፣ ያኔት ጋር ተዋውቀናል እና ሶስቱም እንደነገሩኝ ከሆነ ድሮ አንድ ሰፈር ነበሩ ምናምን በደንብ ጓደኛ ማቾች ነበሩ። ስለዚህ ይህን ጉዳይ ላቅ የሚችለው እሷ ነች ብዬ አሰብኩኝና እሷን ለወራት ወስኛለሁ እና ደውዬላታለሁ እና እኔ ጋ ነኝ ብያታለሁ። የቤቴንም ሎኬሽን ልኬላታለሁ እና ከደቂቃዎች በኋላ ትመጣለች እና እሷንስ ምን ብዬ እንደማወራት የምር አላቅም። ግራ ገብቶኛል። የእነሱ ተባባሪ ትሆን የምር ጓደኛችን ትሆን እውነቱን ትነግረኛለች የሚለው ሀሳብ በጣም ግራ ገብቶኛል። እኔ በሷ ጉዳይ እንደዚህ በቀላል ተስፋ መቁረጥ አልፈልግም። ማድረግ ያለብኝ ነገር እስከ መጨረሻው አደርጋለሁ። ይሄን ያክል ጊዜ ስቆይ ምናምን እንደዚህ አይነት ነገር ወደ ሶሻል ሚዲያ ይዤ መጥቼ አላውቅም። አሁንም ባይሆን ደስ ይለኝ ነበር፣ ግን አንድ ሆኗል። እስከሆነ ድረስ ደግሞ ያቅሜን መጋፈጥ ፈልጋለሁ። ተስፋ መቁረጥ አልፈልግም እና ለማንም ደግሞ መሸነፍ አልፈልግም። እውነት አህያ ጅማ ሲባል ሰምታችሁ ታውቃላችሁ? እና የኔ ነች። 1 ዓመት 1 ወር 2 ወር 3 ዓመት 6 ዓመት የፈለገውን ያክል እጠብቃታለሁ፣ ግን እሷ የኔ ነች። እሺ በመሀል ደግሞ የሚፈጠረውን ነገር ምንም አላውቅም። ምንም የማውቀው ጉዳይ የለም፣ ግን ዛሬ ሁሉንም ነገር አብረን እንሰማለን። እኔም እሰማለሁ፣ እናንተም ከኔ እኩል ያለውን ነገር ትሰማላችሁ። ምክንያቱም ሁለቱም ፈቃደኞች አይደሉም። እሱማ ግልፍ የሚለው ነገር አለ፣ እሷም ደግሞ ተሙ 30 ጊዜ ስሙን ትጠራዋለች፣ መላሷ ላይ የተነቀሰችው ይመስል እና በጣም ግራ ገብቶኛል። ቤተሰብ እስኪ ምን ላድርግ ነው ታሳቦች ኮሜንት ላይ ጻፉልኝ። ማርያም እስኪ ምን ላድርግ? እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? የምትወዷት ልጅ ምናምን ከሌላ ወንድ ጋር ስትመጣ ከሌላ ወንድ ጋር ስትወራ ከዛ ከእናንተ የበለጠ ደግሞ ለሱ ቦታ ስትሰጠው ስታዩ ምን ይሰማችኋል? በጣም ነው የሚያስጠላው። እና እኔ እንግዲህ ማድረግ የምችለው ነገር እያደረኩ ነው። ማድረግ የሚገባኝን እያደረኩ ነው። ምናልባት አንዳንድ ነገሮችን ማድረግ አልነበረብኝ ይሆናል። አንዳንድ ነገሮች ከአቅሜ በላይ ሲሆኑብኝ ያው ማድረጋቸው ውሳኔዎች ደግሞ ትክክል ላይሆኑ ይችላሉ። ለሱ ደግሞ መጨረሻ አልጸጸትም። ምክንያቱም አንዴ የሆነው ነገር አንዴ ይሆናልና። እስኪ ብቻ ዛሬ ሁሉም ነገር አብረን እናየዋለን። እሺ ቤተሰብ ግን ሀሳባችሁ ነገሩን እሺ። ማርያምን በጣም ጨንቆኛል፣ ግራ ገብቶኛል። ለእናንተ አይደለም እሺ፣ ለእሷ ነው። አድርሱልኝ እሺ፣ አደረሳችሁልኝ። ለሳቢውን እኮ ይመስለኛል እሷ ነች የምትሆነው። መጣሁ ብቻ ቤተሰብ በጣም መጣሁ። ግራ የሚያጋባ ነገር ነው፣ ግን እስኪ ሁሉም ነገሮች አብረን እናየዋለን። እሷ ትሆናለች ብዬ ተስፋ አደርጋለሁ። ልጆች ቤት ልንቦሳ ይባላል። እሺ ቤት ልንቦሳ ለመጀመሪያ ጊዜ አይደል ቤት ውስጥ የመጣሽ? ብዙ አላረፈሽም። ራቀብሻል። እንደዚህ ነው እንግዲህ የምንኖረው። የቤት ኪራይ ሲወደድብን 12 13ኛ ላይ በቃ እንደዚህ በቅናሽ እንትን እንኖራለን። ያደክማል ግን
እንዴት ነሽ? ሰላም ነው? አይ ችግር የለውም። በጊዜ መተሻል። ምን ላምጣልሽ? ሻይ ቡና? በማርያም እሺ፣ ቆሎ ላምጣልሽ? ቢያንስ እውነት ግድ የለሽም። ኧረ ችግር የለውም። እሺ በቃ ምን ላግዝ ታዲያ? ልምጣ? እሺ እንግዲህ ምግብ ሰራ ጋብዝሻለሁ በደንብ። ሌላ ቀን መስሎኝ ችግር የለውም። እሺ እንኳን ለውዝ ነው የምወደው። ለውዝ ጥሩ ነው። ጥሩ አይደለም ግን ምንድን ነው የሚለው? አይ ቆንጆ ነው፣ ቆንጆ ነው፣ ደስ ይላል። እና እንዴት ነህ? አለሽ ይመስገን። ምንሽ አጣደፍኩሽ መሰለኝ። አጣደፍኩኝ። እኔ እንደውም ያረፈድኩ መስሎኝ። ትቀጫለሽ? ቀጣለሽ? ችግር የለም። ምን ልቀጭ? ደስ ያለን ቅጠል በጣም ስላረፈድኩኝ ያው ትቀጫታለሽ። ለዛ ከሆነ ምን ልቅጣት? ለአንድ ቀን ወጣ አመረክ እውነት ከልሽ አይደል? አይ እሺ፣ አይ ወጣ ቻለ ለያ ተፋፈኝ። እና እንዴት ነህ? አለን ልጆች በኳስ መተውኝ ነበረ። ተከራዩና በቃ ጠዋት ኳስ፣ ማታ ጨዋታ፣ ኳስ መተኛ ተራሱ መተውኝ ነበር። በርያን ኮኮኒ ነው አስቸጋሪ ናቸው። ቤቱ ግን ታምራለች። ምስግሪ ቀለል ያለች የወንደላጤ ቤት አስመስልም። አዎ እንዴ ነች እንዱ ዛሬ ላውራን ትናንት ነው እንዳወራን ነው። ደህና ነሽ? አላገኘሻትም ዛሬ? ወዲኛት በቃ አንተ ስላልከኝ ፕሮግራም አድርጌ የወጣሁት ትናንት ነው። እንገናኛለን ምናምን ስላልከኝ አዎ ስለሷ ምናምን ላውራሽ ነበር። በርግጥ የጠራሁሽ አዎ ካወራሁት ደግሞ እንገናኝ ስለምትለኝ ያው ምናልባት እንድንገናኝ እንደምንገናኝ ካልነገርካት ብዬ አይ ለማንም ምንም አላልኩም። ሁላ ስልኬን አጥቼው ነበር። ማንም እንዲደውልልኝ አልፈለኩም እና መረበሽ አልፈለኩም እና በተካከለ ካለራስ ዛሬ ጠራሁሽ። አይ ሰላም ነን፣ ምንም የተፈጠረ ነገር የለም። ግን ከሆነ ጊዜ በኋላ ታውቂያለሽ ትንሽ የማይባት ባህሪ ትንሽ አስቸገረኝ። የማውቃት ኤልዳና አልሆናለችኝና ለሷ ደግሞ የሆነ ነገር አለና ብቻ ከባድ ነው ጉዳዩና ትንሽ አንዳንድ ባህሪ አስቀየረብኝ እና ስለሷ ልጠይቅሽ ፈለኩ። ስልሽ እኔ የማላውቀው ጉዳይ ካለ ህይወቷ ውስጥ ወይ ሰው ካለ ወይ እኔ የማላውቀው አዲስ የተፈጠረ ነገር ካለ ምናምን ልትነግሪኝ ፈለኩ። ትንሽ ደረቅ ባህሪ ነች፣ በጣም አስቸጋሪ ነው። ባለፈው እኮ ነግሬ ነበረ ጠይቀኸኛል። ያው ባለፈው መጀመሪያ ቀን እንደተገናኘን እኮ ነግሬ ነበረ ምንም ነገር የለም ብዬ ማለት ነው። ከማቆረስ ምንም ነገር የለም። ስለዚህ እንድናወራ ነው የጠራኸኝ? ነው። አልደበረሽም? ኧረ አልደበረኝም፣ ግን ነግሬ ነበር አዲስ ነገር የለም ብዬ ነው። ግን ለምን አልቻልኩም? ምናልባት ደግሞ በዛ ሰዓት እሷም ስለነበረች ከእሷ ፊት ደግሞ ምንም መናገር አልፈለግሽ ይሆናል። ለዛ ነው ብቻችን እዚህ ሆነ እንድናወራ የፈለኩት። እኔ ምንም የደበኩት ነገር የለም። ለቃልሽ ፈልጌ ነበር ግን ሳይሆን ምናምን ሌላ ነገር ያለ እንዳይመስላችሁና ለዛ አስቤ ነው እዚህ የጠራሁሽና ተሙጋ እና ስልሽ መቼ ነው ቆይ ግንኙነታችሁ? በጣም ግራ ገብቶኛል። የምሬ ነው ስልሽ የማልፈልገው ጉዳይ ውስጥ እየገባሁ ነው ያሉት አሁን እና እዚህ ጉዳይ ውስጥ ደግሞ መግባት አልፈልግም። ከሰው ጋር መጋጨት አልፈልግም። ባህሪ አይደለም ግን በሷ ከመጣብኝ ምንም ነገር አደርጋለሁ። ማንን ዝም ብለህ ነው ያካበድከው? ማለት ምንም የተለየ ነገር እኮ ያደረጉት ነገር የለም። ስለዚህ ጀስት ጓደኛሞች ናቸው ምናምን ሌላም እኔ እንጃ። ቆይታ አይደለም እንደው በዚህ ልክ የሚቆረቆርላት እኔ አሁን ለሄዱ እኔ እቆረቆርላታለሁ አይደለ? ምንም ማለት እሱ ወንድ መሆኑ ሊደብር ቻለ እንጂ እኮ እንደ ጓደኛ ነው እየተቆረቆርላት ያለው። ወንድ ስለሆኑ አይ ነው ደብሮኛል ስልሽ ረጅም ጊዜ ስንቆይ ነገራኝ አታውቅም። አሁን ነገረችኝ። ከዛ የማይበት ባህሪ ደግሞ ደስ አይልም። ማገኘሽኝ ከኔ ጋር እኩል ሊፎካከር ይሞክራል። ፉክክር አልወድም። እሺ ስለዚህ ከዚህ አንጻር እኔ ለማስቀናት እያሰበ ነው ወይስ እኔ የማላውቀው ሌላ ችግር አለ? ከዛ ቆሎ እየበላክ አንቺ ብላ እኮ ያ ችግር የተፈታ መስሎኛል። እና ግን መቼ ነው ሰፈር የገባኸው? ቆዮ አይ አሪፍ ሰፈር ነው፣ ገና የሚያድግ ሰፈር ነው። አሪፍ ሰፈር ነው።
ወድጄዋለሁ። እኔም ወደዚህ ልምጣ እንዴ ታዲያ ጎረቤት እንድንሆን ምናምን። እነሱን ጥለሽ ወደዚህ መምጣት አይከብድም? ሰፈሩ ደስ ይላል። ፎቁ ነው እንጂ ትንሽ የሚያስጠላው። ሰፈሩ ደስ ይላል። ያው ጎረቤት እንድንሆን ቡና እንድንጠራራ ምናምን ነው። በዛውም ደግሞ ጓደኝነታችን ከጠነከረ ቡና ደግሞ ነግራችሁ እንዴ ይላል። ቡና ትወዳለህ? እውነት አልነገረችኝም። እውነት አልነገረችኝም። ቡና በጣም ሱሰኛ ነኝ። በቃ እዚሁ ልገባ ነው እኔም ከብዳለዚህ እነሱን ጥለሽ አይ የሆነ ሰፈሩ ደስ ይላል ምናምን። አንዳንዴ ደግሞ ብቻህን መኖር መልመድ አለብህ። እዛ በቃ ፋሚሊ ጋር ስለሆነ እዛ ደስ ይላል። ብቻህን መኖር ደስ ይላል። ደስ ብሎ ነው ብቻህን መኖር ስነታለው ምናምን እና አስፈላጊ አይደለም። ጎረቤት አትፈልግም? አንጃ እኔ አንተ ቢያደርገኝ ባንደፍ ነበር የምለው። ወደፊት እያየን አስፈላጊ ሲሆን ግን ከኔ የበለጠ እነሱ አሉና ደግሞ ጥሩ ጓደኞች አሉ። ያው ጓደኛሞች ስለሆንን በጣም ነው የምወዳት። እንዲከፋት አልፈልግም፣ አዝና ማየት አልፈልግም እና በእኔ ጉዳይ ደግሞ ትንሽ የደበራት ይመስለኛል። ሄዱ ግን ታድላለች። እንዴት? እንደዚህ አይነት ጓደኛ ስላላት ነው። እኔን የሚታደል እንደዚህ የሚያስብላት እንደዚህ የሚቆረቆርላት ጓደኛ ስላላት ታድላለች መስሎሽ ነው ማለት። እኔ በጣም እድለኛ ሳኔ መሰለች ጓደኛዬ ስለሆነች ደስ ብሎኛል። እየሞከርኩ ነው እና እንዴት ነው እኛስ ምን ማለት ያው ታስቀናላችሁ። በሁለታችሁ መሀል ያለው ጓደኝነት ምናምን ያስቀናል። ጓደኝነት ብቻ ነው ግን ጓደኝነት ብቻ ከሆነ ያው እኛም ጓደኛሞች መሆን እንችላለን ምናምን። ትሪት የምታደርግበት መንገድ እሷን ደስ ይላል ምናምን። ብቻ እኛ ጓደኛሞች መሆን እንችላለን ሆነናል። በእርግጥ አሁን ላይ ትንሽ ብዙ ነገርን ለእሷ ሼር ማድረግ እፈልጋለሁ። ብዙ ነገር ሀዘኔን፣ ደስታዬን፣ ሳቄን፣ ጨዋታዬን ብዙ ነገሬን ለሰው መናገር አልፈልግም። ብዙ ነገሬን ራሴ መያዝ ነው የምፈልገው። ግን አንዳንዴ የሆነ ስቶጂ ከመጠን በላይ ስቶጂ ያ ሰው ሁሉ ነገር ሲሆን ልክ እሱማ ግን ያው ከዚህ በኋላ ጓደኛሞች ሆነናል ብዬ ነው ይሄን ያለም ተዳፍሬ ያው ላውራት የፈለኩት እንጂ አይነጣው ለምን አይደለም እንደዛ ነው ይመስላል። አይነጣው ይሄው እሱስ እንግዲህ ወደ ፍያየ ነው እንወስናለን። ልክ ያው ምንም የምትደብቀኝ ነገር አይኖርም። ምንም የምደብቅ ነገር አይኖርም ምናምን ስለሷም ነገር አለ። ከዚህ በፊት ጓደኛሞች ኑሯችሁ ነግራኛለች። በጣም እንደምትወድ ብቻ ለአንተ ጓደኝነት ባለፈ የተለየ ቦታ እንደምትሰጥ በህይወቷ ብቻ ትልቅ ሰው ማለት ትልቅ ቦታ የምትሰጠው ሰው እንደሆንክ ነው የነገረች። ግን እሷ ላይ የማየው ነገር ደግሞ ይሄ አይደለም። ታውቂያለሽ፣ ይሄ ነገር በጣም ነው ያበሳጨኛል። እንዴት እንደዛ ትለኛለች ምናምን፣ ግን በድርጊት ሳይ ምናምን እንደዛ አይደለም። በድርጊት ሳይ ምን አድርጋ ነው ከሚሰማው ምን አምናለሁና አንቺ እንዳልሽ ትንሽ ይሆናል ጓደኝነት በላይ ትልቅ ቦታ ሰጣለች ትንሽ ይሆናል። ግን እኔ ጋር ስትመጣና እኔ ጋር ሳያት ምናምን እንደዛ አይደለም ጉዳይ። ወይ ያሽሽ ነው ወንቺ ያሽሽ ተው እንጂ እንደዚህ ማለት ለምን ዋሻለሁ? ምን አስፈልገው መዋሸት? ምን ነው የዋሸው ይመስልክ? ስልሽ እንዳይከፋው ብለሽ ምናምን ያህል አይደለም እንዴ? ለምን እንደዚህ ብለው ይከፋዋል ብለሽ እንዳይከፋው ብዬ ዛሬ ላይ ዋሽቼ ነገ ጧት እኮ ነገር ቢፈጠር ተጠያቂ ነኝ። ስለዚህ እዚህ ጋር አሁን ነገ ጧት የሆነ ችግር የሚፈጥር ነገር አሁን ላይ አድርጌ ማለት አልፈልግም። ምንም የዋሸውክ ነገር የለም። እኔ እስከማውቀው ድረስ ጓደኛሞች ናቸው፣ ሌላ ነገር የላቸውም። ግን ጓደኛው እኮ ነሽ፣ ለምሩ ማውጣት ነው እንደ ጓደኛ ሲሆን ላይክ አይደለም። በሌላ በኩል በሌላ በፍቅር አይነ ምናምን እንደዚህ አይነት ነገር አለ እሱ ጋር አላውቅም። ማለት እርግጠኛ ሆኜ እንደዚህ ነው ሌላ አልችልም። ግን ጊዜ ቆይተሽ ነው እርግጠኛ መሆን አልቻልሽም። ስልክ እኔ የተለየ ነገር አይቼባቸው አላውቅም። ግን አንዳንድ ሰው ምናልባት ውስጡ ላይ የሆነ ስሜት ኖሮት የማያስታውቅ ሰው ይኖር ይችላል። ማለት ይሄን ያህል ፐርሰንት እርግጠኛ ሆኜ ግን 80% እኔ እንጃ ሁለቱም የማይንት ግንኙነት ይኖራቸዋል ብዬ አላስብም። ለምንድን ነው በዚህ ልክ ስለዚህ የምትለኝ ምናምን ብቻ በጣም ያስጠላል። እኔ እንደባለፈው እንድናወራ ነው መሰለኝ እኮ የጠራኸኝ። እና ለምን ነበር የመሰለሽ? ስልክ አለ አይደለ ጓደኝነታችንን ለማጠንከር ምናምን እንደዛ ነው የመሰለኝ።
ልክ እንደ ሄዱ ጓደኛ ልታደርገኝ አንዳንድ ነገሮችን ሼር እንድናደርግ ምናምን ሀሳብ እንድንለዋወጥ ምናምን ነበር የጠራኝ። ስራ መስራት አልቻልኩም። ከቤት ለቤተሰብ ለምን ማለት አንተ አካበድከው እንጂ እኮ እዚህ ጋር ምንም የተፈጠረ ነገር የለም። አንቺ ደግሞ በእኔ ቦታ ሆነሽ አላየሽም። እሺ በእኔ ቦታ ብትሆኚ ለደቂቃ ታውቂ ነበር ሁሉንም ነገር። እንደዚህ ብለሽ ራሱ አትጠይቂኝም ነበረ አይደለም አንቺ። እሷ በእኔ ቦታ ብትሆን ትረዳኝ ነበር። ማንም ሰው በእኔ ቦታ ግን ከኔ ክፋ ነገር ነው የሚያደርገው። እንጃ እኔ አልታየኝም። እኔ አላውቅም። በአንተ ቦታም ሆኜ ባለፈው ዕለት እንደዛ ስትሆን ስላየውክ ቤት ገብቼ ሳስብበት ነበርና እኔ እንጃ እኔ ምንም ሊሰማኝ አልቻለም። በአንተ ቦታ አድርጌ ራሴንም አይቼው ምናልባት እኔ አላውቅም። ብቻ እንዴት እንደዛ ልታስብ እንደቻልክ እሺ እንካ ሉላ በይኮን እና ግን እንዴት ነው ልዑል ምን ይወዳል ማለት ምን ያስደስተዋል? ልዑል ኤልዳናን ይወዳል። ከኤልዳና ጋር መሆን ያስደስተዋል። ኤልዳና ረዘው ከኤልዳና ፊት የሆነ የሚያስደስተው ነገር ሊኖር ይችላል። ብቻ ምን ያስደስትሃል? ምን ማድረግሽ ያስደስትሃል ማለት ለማወቅ እኮ ነው። እሷ ደስተኛ ሆና ማየት። ወይኔ ጉዴ! እኔ ታድላለች። ካፋጠፋም እኮ ጭራሽ እንዴ! ከባድ ነው። በነገራችን ላይ የሆነ ሰው ስትወጪ ሙሉ ሀሳብሽ እዛ ሰው ላይ ነው የሚሆነው። ስለሌላ ስለምን ነገር አታስቢ። ስለ ስራ አታስቢ። ስለ ቤተሰብ አታስቢ። ማነው መጣው? ማለት ተቀመጭ። ቆይታ አለወልሽልኝ እንደውም አላውቅም ነበር። ደውዬ ስልክ አልነሳ ሲለኝ ነው በሰላም ደውዬ የመጣሁት። ስልኬን አጥቼው ነበር። እና ምን የምር ስንቅሽ ነው እና ምን ለምን ታዲያ የመጣሁት? እሺ ተቀመጭ። ዳዊት ምን ሰራልሽ? ሳናግስ ስለነበር ታገኝ ምነው ነገር አለ ይዘን ይመጣ ማለት ነው። ምን ማለት ነው? በመንሳት ተመልከተ ማለት እየሮጥኩኝ የመጣሁት መንገዶች ስልክ ዝግ ሆኖ አያውቅም። አዎ በቃ እኔ ነኝ የደወልኩላት። ላወራት ፈለኩኝ፣ ብቻዋን ላወራት ፈለኩኝና ከዛ ቤት የጠራኋት አለቀ። ይሄ ነው የተፈጠረ፣ ሌላ ምንም የተፈጠረ ነገር የለም። እሺ ሌላ ነገር እንዳታስቢ። ስለአንቺ ሊያወራኝ ነው የጠራኝ። ያው ከነገርኩሽ ማለት ስልክ ዘግቶ ባዶ ቤት ውስጥ እንደዚህ ያስፈለገው ነገር ነው። ዋው በቃ ብቻዬን መሆን ፈለኩ። ከዛ የሆነ ጉዳይ ሀሳብ የተመላለሰ ሰው ለዚህ ሀሳብ ደግሞ ምላሽ ሊሰጠኝ የሚችለው እሷ ነበረች። ስለዚህ እሷን ጠሯት፣ አለቀ። እንደዚህ አልገባኝም። ቆይ ይቅርታ በጣም ስለፈለኩ ማለት ይቅርታ ነው። ቆይ አልገባኝም። ሄዱ ጋር ታረጋጊ። ሄዱ ምንድነው? አልገባኝም። ቀስቲ ማለት እንደዚህ ነገር ጠብቄ አልመጣም። ስልክ ዝግ ሲሆን እንደዚህ ብቻ ያኔትን እንጃ ለሁለት አንድ ላገኛቸዋለሁ ብዬ አልጠበቅኩም ነበር እኮ። እኛም ትመጫለሽ ብለን አልጠበቅንም። ስበሽ ነው ይሄ ነገር በጣም አዲስ እየሆነብኝ ያለው ማለት እኔ እንዳስታወቃችሁ ባለፈው አንድ ያለ ልጅ ነገር። አዎ ግን ያው ስለአንቺ ሊያወራኝ እኮ ነው እንጂ የተለየ ነገር እኮ ምን ያደረገው ነገር ነው። እሺ አልገባኝም። ጠራዋት በቃ ስልሽ በቃ ስለአንቺ በቃ ሌላ ጉዳይ አይደለም። ምንም ስለአንቺ በቃ ማወቅ ፈለኩ። አንዳንዴ ማትነግሪኝ ብዙ ጉዳዮች አሉ። የረጅም ዓመት ጓደኛሽ እንደሆነች ነገርሽኝ። እሷን ማወቅ ፈለኩ። ስለሷ መጠየቅ ፈለኩ። ያላችሁን ግንኙነት በሙሉ ማወቅ ፈለኩኝ። እሺ ለዛ ነው የጠራሁት። ሌላ ምንም አዲስ ነገር የለም። እሺ ተከደለ ነገር ነው እኮ አይደለም። ጠብቄ ስለመጣሁ ነው እንጂ ሌላ ነገር የለም። ኤዱ ሁለታችሁ አንድ ላገኛችኋለሁ ብዬ ስላልጠበቅኩኝ ነው። ከቀንሽ ነው እንዴ? ማለት ምን የሚያስቀር ነገር አለ ስልሽ ምን አውቃለሁ። ጓደኛሽ ጋር ቁጭ ብዬ ስለወራው ምናምን እንደዛ ተሰምቶ ቤት ባዶ ቤት ተዘግቶ ስልክ አጥፍቶ እኮ ምንም ብለን እያወራን ነበር። እኔ በምን እንዳሰብሽው አልገባኝም። ማለት ጓደኛሽ እኮ ነው ሄዱ። ኤሉ አይ አትከፍቱ ነው
አይ ነው ጠብቀሽ እንዳልመጣሽ አውቃለሁ። እሺ እሺ፣ ምንድን ነው የተፈጠረው? አልገባኝም። ቀስቲ ምንም እኔ እንደዚህ አይነት ነገር ጠብቄ ስላልመጣሁ ነው እንጂ እኮ። እሺ ተረጋጊ። ቆይ ምንድን ነው እንደዚህ የምትሆኚው? ኤልዱ አሪፍ ነገር በላት። ንገሪኝ፣ ምን ያስቀናሽ? ንገሪኝ ስልሽ እንደዚህ እንድትሆኚ ያደረገው ጉዳይ ምንድን ነው? አይ ምንም አይደለም እኮ ምንም ካልሆነ ታዲያ ለምን ስለ አንተ ጋርም በጣም አዳዲስ ነገሮች ነው እያየሁ ያለሁት። ከጅማ በኋላ መተህ እያደረግህ ያለው ነገር ጭራሽ ነው የማላውቀው። ቀስ ምንድን ነው? አንቺ ነሽ ብዙ ነገር ነው። ምንድን ነው የምረዳው? ሁሉንም ነገር ማውራት የለብኝም አይደለም እኮ። አንዳንዴ ያልገቡኝ ጉዳዮች ካሉ የመጠየቅ ግዴታ አለብኝ። በቃ በምታየው ነገር እንዲገባ ማድረግ ነው እንጂ ሁሉም ነገር ተናግሬ እያሳይሽኝ ደግሞ አይደለም። እያሳይሽኝ ያለሽው ደግሞ ከአቅሜ በላይ ሆነብኝ። እያሳይሽኝ ያለሽው ነገር ማመን አልፈለኩም። እሺ ማለት በቃ የምታደርገው ነገር ትክክል አይደለም። እናንተስ የምታደርገው ነገር ጋር የምታደርገው ነገር ትክክል አይደለም። አንተስ የምታደርገው ነገር ታዲያ ልክ ነው እንዴ? አንቺ ትክክል ስለሆነች ትክክል ያለውን ነገር ሰራው፣ አለቀ በቃ። ስለዚህ ነገር ደግሞ ጉዳይ መጨረስ ስለምፈልግ ጓደኛሽን ጠሯትና ስለሱ እያወሯት ነው። ስለላችሁ ግንኙነት እየጠየኳት፣ ሌላ ምንም የተፈጠረ ነገር የለም። ባዶ ቤት ውስጥ ስልክ አጥፍቶ ነው እንዴ የምትነጋገሩት? አልገባኝም። ይሄን ጉዳይ እሷ ሌላ ቦታ ማግኘት ይችል ነበር፣ ግን ሌላ ስታዩ ካያችሁን ምናምን ሌላ ነገር የተፈጠረ እንዳይመስላችሁ ለዛ ነው እሺ ቤት የጠሯት። ሌላ ምንም ጉዳይ የለም። እሺ እኔ ልሂድ። ቆይ ምን አሳሰበሽ? አረ እሄዳለሁ። እኔ አይደል የመጣሁት እንዴ? ነው ለምን ትሄጃለሽ ነው? አረ ልጅ ምን ሆነሽ? ይኸውልሽ ያኔ ትንሽ እኔ ልክ ደህና መሆኑን ለማረጋገጥ ነው የመጣሁት እንጂ ምን ሌላ ነገር አይደለም። ስለዚህ አሁን ሰላም ነው ያለው፣ ደህና ነው ያለው። ስለዚህ መሄድ እችላለሁ። አይ አውዱና እንትን እኔ መሄድ አለብኝ። እደውልልሻለሁ። ኤልዱ ቆይ ተረጋጊ፣ መጀመሪያ ተረጋጊ። እኔ የመጣሁበት ምክንያት አለኝ፣ እሱን አይቻለሁ። ስለዚህ በቃ ምንም ሳቋርጥ ነገር በሙሉ እውነት አይደለም። ልነግርሽ የሚፈልገው ጉዳይ የምር ነው። በቃ ሞት ስለፈለኩ ያላችን ግንኙነት ቤት መሆኑን አትሊስት ደጋ መሆን እደውላለሁ። በጣም ያስጠላል በእውነት ግራ ገባኝ። ቆይ እንደዚህ መሆኗ ቆይ ለምን አስፈለገ? ቤተሰብ በእውነት እንደዚህ መሆኗ እሺ ጓደኛዋ ነች ያለ ላይክ ስለሷ ለመቁን የጠሯት እዚህ ጋር ያወራን ያለ ነው ወይስ ቀንታ ነው እንዴ? ምን አስቀናት? ለእኔ ፍቅር ከሌላት ለእኔ ስሜት ከሌላት ምን አስቀናት? በግልጽ ብትነግረኝ እኮ ጥሩ ነበር። እወዳለሁ አልወድም ተብሎ ደግሞ የሆነ ስሜት አለ፣ ከዛ ቅናት አለ። ብቻ ቤተሰብ በጣም ይመስለኛል ይሄ ተስፋ እኮ ነው በነገራችን ላይ እንድቆይ የሚያደርገኝ። የሆነ ትንሽ ተስፋ ትሰጠኛለች፣ ከዛ እሱን ተስፋ ደግሞ ትነጥቀኛለች። አሁን ቀናሽ ምናምን ከዛ ትወደኛለች ብያሰብኩኝ፣ ነገ ደግሞ የሆነ ነገር እሞክራለሁ። ማፍቀር ግን ከባድ ነው። ብቻ ቤተሰብ እንግዲህ ሁሉም ነገር መድኃኒዓለም ይርዳን ነው የሚባለው እና እወዳቸዋለሁ። እሺ ቤተሰብ ሁላችሁንም እወዳቸዋለሁ። መጨረሻውን እንግዲህ አብረን የምናየው ይሆናል። መጨረሻዬን አሳምርልኝ አይደል የሚባለው? ይሄን መጨረሻዬን አሳምርልኝ መድኃኒዓለም። እወዳቸዋለሁ።